ከጀዋር ዋንጫ ጨዋታ በፊት የነበረው የኛና የናንተ ጨዋታ በደቡብ አፍሪካ በተደረገው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ያደረገው ጥሩ ጨዋታን አድንቀን በሽንፈቱ አዝነን ስናበቃ ጨዋታውን ለመደገፍ በሄዱ ደጋፊዎች ጨዋታ ግን ትንሽ ተዝናንተናል። ኢትዮጵያውያን 3 አይነት ባንዲራ ይዞ ነበር። የኦሮሞ ወጣቶችም የኦሮሞ ነጻነት ግንባርን ባንዲራ ከፍ አድርገው ሲያውለበልቡ ታይተዋል። ታዲያ ሲያወያይ የነበረው የኢትዮጵያውያን የሙስሊሙ ወንድሞቻችንን የድምጻችን ይሰማ ጩኸት በተቃረነ መልኩ ባለ መስቀሉን ባንዲራ መሸከም ሳይሆን የኦሮሞ የነጻነት ትግል ተምሳሌት የሆነው ባንዲራ መውለብለቡ ነበር። አንድ በሉልኝ። ጊዜን ወለደ እና የደቡብ አፍሪካው ጨዋታ ተጠናቆ ሌላ ጨዋታ ግብጽ ላይ ተጀመረ። በእውነት ይሄ በህይወቴ በጣም ያዘንኩበት ጨዋታ ነበር። የአንዱ ህመም ለሌላው ደስታ፣ የአንዱ ለነፍስ ድረሱልኝ ጩኸት ለሌላው የእስክስታ ሙዚቃ ሆኖ የሚሰማበት ዘመን ላይ መሆናችንን ሳስብ ከሚኒልክም ዘመን ሀርመሙራ ጡት ቆረጣ ከኃይለ ሥላሴም ነፍጥ የባሰ ዘመን ላይ መሆናችንን ተረዳው። ነገሩ ወዲህ ነው። በግብጽ የሚገኙ የኦሮሞ ተወላጆች በአባይ ግድብ ምክንያት ከግብጻውያን የሚደርስባቸውን ጥቃት ተቃውመው በዩኤንኤችሲአር ቢሮ ፊት ለፊት ለ12 ተከታታይ ቀናት በረሃብ እየተገረፉ ሴት እህቶቻችን እየተደፈሩ ወንዶች እየተደበደቡ ጉዳት የደረሰባቸው ሕክምና አጥተው ሲሰቃዩ አቤ ቶኪቻውና መሰሎቹ ጋዜጠኛን ባዮች ሰልፉ የተደረገው ኢትዮጵያ ኤምባሲ ፊት ለፊት ነው። ሰልፉ የተደረገው ለግብጽ ሕዝብ ጥቅም ተብሎ ነው ብሎ የዘገበውን ከእውነት የራቀ ሐሰት የጥላቻ ፕሮፓጋንዳ በቁስል ላይ እንጨት የመስደድ አይነት ዜና እንደ መስማት ህመም የለም። አቤ ተብየው ስንት ዓመት ያፈረበትን ኦሮሞነቱን በዚህ ዜና ላይ ሊጠቀምበት ፈለገ። ኦሮሞ ነኝ። ይቺ የዚህ ሰሞን የሶሻል ሚዲያ ፋሽን ነች። የኦሮሞን የነጻነት ትግልን ለመቃወም ኦሮሞ ነኝ ማለት ጉድ በለ ኦሮሞ። የኦሮሞን ጥቅም አሳልፎ የሚሰጥ ኦሮሞ ነኝ ባይመጣ ልበል። ዳሩ ግን ተው ባንዳ ነው። ጎበና ዳንጬ የኦሮሞን ህዝብ አሳልፎ ለምኒልክ ሲሸጥ ራስ ጎበና የሚል ስልጣን ስለተሰጠው ይሄም ሰው ራስ አቤ ቶኪቻው ለመባል ነው ትሉ ይሆናል። ወደ ቁም ነገር ልመለስ። ታዲያ ራስ አቤ ቶኪቻው በሰው እጅ እሳት ለመያዝ የሚፈልግ ሞኝ መሆኑን ተረዳው። እሱ እንግሊዝ ሀገር ሆኖ ግብጽ ውስጥ የሚኖሩ ወገኖቻችን አባይ ገደብ ብለው በመደገፍ ሰልፍ እንዲወጡ የሚፈልግ እንደሱ አሽሙር የሱን ባንዲራ ያነገቱት ኢትዮጵያውያን አባይ ገደብ ብለው ግብጽ ውስጥ ሰልፍ የሚወጡ መስሎኝ ነበር። ዳሩ ግን የነፍስ ትልቅና ትንሽ የለውም። የኦሮሞ ወገኖቻችን ትክክል አይደሉም ተብለው ሳምንቱን ሙሉ ሲረገሙ ቆይተው በሳምንቱ መጨረሻ ኢትዮጵያውያን በግብጻውያን ጥቃት ደረሰብን ጩኸት ሲያሰሙ ጩኸታቸው በነራስ አቤ ሚዛን ሲመዘን የኢትዮጵያውያን ትክክል፣ የኦሮሞ ወገኖቻችን ጩኸትና ጉዳት ግን በእነሱ ኪሎ ስህተት ነበር። ይሄንን ሁለት ብላችሁ ቁጠሩልኝ። ጨዋታ ያነሳዋልና የጀዋርን ጨዋታ ጋር ከመድረሳችን በፊት የዶክተር ብርሃኑን የስልክ ጨዋታ አስታወስኩ። ዛሬ ላይ ሁኜ ከጀዋር ጨዋታ ጋር ስመዝነው የኢትዮጵያውያንን የኦሮሞፎቢያ ጎላ ብሎ ታየኝ። እድሜ ጠገቡ የኢህአፓ ዘመን ፖለቲከኛ ዶክተር ብርሃኑ እንዲህ አይነት የሀገር ክህደት ወንጀል
ሲሰማ እነ እሳት ነፃ ሚዲያዎች ድንቄም ነፃ ሚዲያ ምን አሉ? 150 ሺህ ሲቦጨቅላቸው ዝም። ጋዜጠኛ ነን ባዮችስ ምን ነበር ያሉት? ጭጭ ዝም። ታዲያ ዶክተሩ ላይ ሲወረድ የነበረውን ውርጅብኝ ለማርገብ አንድ የኦሮሞ ወጣት ጋዜጠኛ መሐመድ አደሞ ልክ እንደ አንደበቱ በተረጋጋ ብዕሩ ወገን ይህ የወያኔ ሴራ በእኛ የኦሮሞ ፖለቲካ መሪዎች ላይ ቢፈጠር ብላችሁ አስቡና ተውት ብሎ የጻፈውን ቀጭን መልእክት ማንበቤን ሳስታውስ በተግባር የመቻቻል ፖለቲካ የት እንዳለ ለማወቅ ጊዜ አልፈጀብኝም። እስቲ ይህንን ገልብጠን እንየው። ትልቁ ዶክተር ብርሃኑ የተሳሳተው ስህተት ወጣቱ ጀዋር የተሳሳተ ቢሆንና አስተያየቱን የሚሰጠው ጋዜጠኛ ራስ አቤ ቶኪቻው ቢሆን እውነት ነው። እውነት እላችኋለሁ ስህተቱ ሰማይ ድረስ ይቆለላል። ሽሙጥ በየአይነቱ ይደረደራል። ጀዋርን ለመሳደብ ፊልም ይሰራል፣ ይፈበረካል። ጎበዝ የአንዱ ስህተት ትክክል የአንዱ እውነት እንደ ወንጀል እያደረጉ ማስተጋባት ለኢትዮጵያ እምዬ ለምትሏት ሀገር እንዴት ሊጠቅማት እንደሚችል ደምሬ ቀንሼ አባዝቼ አካፍዬ ባስበው ደርስበት አልቻልኩም። ነገር ግን በጀዋር ላይ የተሰነዘረ ያለው ሐሳብ እኔን ጨምሮ የብዙ የኦሮሞ ወንድሞቻችንን ልብ ያሻከረ ጭፍን ጥላቻ መሆኑን ሳልናገር ማለፍ አልፈልግም። እረ በጣም የደነቀኝ የራስ አቤ ሽሙጥ ኦሮሚያን የሚያክል ትልቅ ኔሽን አሳንሶ በሽሮ ሜዳ ሲመስላት ጥላቻውን ትቼ ጤነኝነቱን ተጠራጠርኩ። ኢትዮጵያን ማን ሊያረጋት ነው ብዬ አስቤ ሊመጣልኝም አልቻለም። ያላዋቂ ሳሚ ንፍጥ ይለቀልቃል ነው ተረቱ። ራስ አበበ እንደ ሀገር ጥገኝነት ጠይቆ የሚኖርባት እንግሊዝ እንደ ትልቋ ብሪታንያ እንኳን የመሬት ስፋቷ 243610 ስኩዌር ኪሎ ሜትር መሆኑን ያውቅ ይሆን? በተቃራኒው ኦሮሚያ አሳንሰን ስፋቷን ብናየው 284538 ስኩዌር ኪሎ ሜትር ስፋት ያላት ሀገር ናት። ታዲያ ኦሮሚያን ሽሮ ሜዳ አርጎ አሳንሶ ካየ እንግላንድን ምንን ታክሲ መያዣ ሊያረጋት ነው? ይገባኛል። ለጀዋር ዋንጫ ጨዋታ ያቀረብከው ተሳትፎ መሆኑ ነው። ወገን ወያኔ የኢትዮጵያን ፕሪሚየር ሊግ መለስ ዋንጫ ብሎ ሲሰይም ሰላማዊ ዜጎችን ለማሰርና ለመግደል ደግሞ ጃህዳዊ ሐረካት፣ የሳራ በረሃ ጉዞ እና የመሳሰሉ ዶክመንተሪ ፊልሞችን በመስራት ሲያስቀን ኖሯል። የባሳለና ሀገርና ትልቀቃሉ። ዛሬ ያለነው የፈረንጆች ሀገር ነው። የሰው ዘር አመለካከት ከትላንትናው የተሻለ መሆኑን አለመቀበል አትችልም። የምትጠቀምበት ቁሳቁስ የሰው ልጅ የደረሰበት የቴክኖሎጂ ጣሪያ፣ የሰው ሀገር ሰው የሚተዳደርበት የፖለቲካ ስርዓት ይሄ ሁሉ ያሳብቅብሃል። ጎበዝ ቆም ብለህ አስብ እስቲ። እኔን ካልሆንክ ብሎ ለቅሶ እኔ ያውቅልሃለሁ የኔ ይሻልሃል ብሎ ጨዋታ መጫወት የሚፈልግ የሰው ዘር በዚህ ዘመን መኖሩን ስታይ በየትኛው ዘመን ላይ እንዳለ ራስን መጠየቅ አይቀርም። ይገርማል። በዚህ ዘመን እንኳን የሰው ልጅ አህያም እኔ ከሞትኩ ሰርዶ አይብቀል አባባሏ የኔ አይደለም ማለቱ አይቀርም። እኔም ብለው የጊዜ አቆጣጠራችሁ ወደ ኋላ መንከፈፍ ከአእምሮ እድገት ለውጣችሁ ጋር ይዛመድ ይሆን እንዴ ያስብላል። ነገሩ ወዲህ ነው። ጀዋር በአልጀዚራ ማንነቱን ተጠይቆ ኦሮሞ ነኝ ማለቱን አስመልክቶ በተለያዩ የሀበሻ ሚዲያዎች ለክብሩ የጀዋር ዋንጫ ጨዋታ ደርቷል። እሳትን የመሳሰሉ የአማራ ሚዲያዎች ከሊቅ እስከ ደቂቅ ሲያስመክሩበት ሲጫወቱበት ሰንብተዋል። በዚህ ጉዳይ ላይ ተራውም ህዝብ ጋዜጠኛ፣ ሁሉም የሀበሻ ፊልም አቀናባሪ ሆነዋል። የወያኔው አልበቃ ብሎን በየቀኑ ጃህዳዊ ጀዋራዊ ሐረካት የተሰኘ ፊልም እየሰሩ ያዝናኑናል።
አይ ሀበሻ የዘሬን ከተኩ ያንዘርዝረኝ አይነት መሆኑ ነው። ታዲያ ተጫዋቹም ደጋፊውም ዳኛውም አራጋቢውም ሁሉም ሀበሾች ናቸው። የሚያሳዝነው ይህ ሁሉ ተጫዋች እና አራጋቢ የራሳቸውንና የተቃራኒውን ቡድን ሜዳ እና ጎል እንኳን መለየት የማይችሉ እንከፎች መሆናቸው ነው። በባዶ ሜዳ እርስ በርሳቸው ይጠላለፋሉ፣ ይወድቃሉ። የጨዋታ ታሪካቸውን ብታገላብጥ ሽወዳና ታሪክ ይበዛዋል፣ ይሽወዳና ተክል ይበዛዋል። ጎል ላይ ግን ባዶ ናቸው። ከባለፈው ስህተት አይማሩም፣ እንደ ጀግንነት ያወሩታል። በእንደዚህ አይነት ተጫዋቾች የተገነባው የኢትዮጵያ ቡድን ላለፉት 100 ዓመታት ኳሷን በቁጥጥሩ ስር ቢያደርገውም አንድ የሚረባ ጎል ሳያስመዘግብ አሳፋሪ የታሪክ ጠባሳ ትቶ አልፏል። ታዲያ በዓለም የጨዋታ ታሪክ አውቀህ ጥፋት ማጥፋት አይደለም ሙከራ ማድረግ በራሱ ያስቀጣል። ታዲያ የጀዋሪ ዋንጫ ጨዋታ በተጀመረ በ3ኛው ሳምንት ባለፈው የተደረገው አስቀያሚ ጥፋት ግን በማስጠንቀቂያ ወይም በቢጫ ካርድ የሚታለፍ አይደለም። ነገሩ እንዲህ ነው። በጀዋሪ ዋንጫ ጨዋታ ላይ ሀበሾች ኳሷን ያላግባብ ሲጨማለቁበት ላይ ሰው የፊፋ ያለህ የሚያስብል ነው። ታዲያ አብዲ ፊጤ የተባለ ወጣት ኳሷን ለጥቂት ደቂቃ ተቆጣጥሮ የጨዋታውን ሕግ እንዴት እንደሆነ ለማሳየት ቢሞክር ከነዚያ አራጋቢዎች ሁለቱ ከጨዋታው ሜዳ ውጪ ቤታቸው ገብተው ቢላዋ ታጥቀው ይህንን ወጣት ለመግደል ሙከራ ማድረጋቸውን ስሰማ ብዙ አልገረመኝም። ጥፋት ከትውልድ የወረሱት አባዚ ነው ብዬ አልደመደምኩም። የሁለቱ ሰዎች አላዋቂነት ነው ብዬ ራሴን ማታለል አልዳዳኝም። እስቲ አለማወቅ ይሆናል ብለን እንለፈው። ዳሩ ግን እነዚህ ሰዎች ለዓለም ዲሞክራሲ እናት በሆነች ሀገር እምብርት ላይ ቁጭ ብለው እንደዚህ አይነት ድርጊት መፈጸማቸው እጅግ አሳዛኝ ነው። የትም ሀገር ቢኖሩ የማይቀየሩ ድንዙዝ መሆናቸውን ትረዳለህ። ጎበዝ፣ አንድ ቆም ብሎ ማሰብ የሚችል ሰው እንዴት ታጣላችሁ? ወያኔ በፖለቲካ አመለካከታቸው ወገኖቻችንን አሰረብን፣ ገደለብን ብለን ለዓለም ብለን ስናበቃ የእናንተ ይባስ። ሰውም በአመለካከቱ ለመግደል ሙከራ፣ ያውም በሰለጠነ ዓለም እየኖራችሁ። ታዲያ እናንተ የፖለቲካ ስልጣን አይኖራችሁም እንጂ ቢኖራችሁ እውነቴን ነው ምንም አታመጡም። ሁሌም በራሳችሁ እግር ቆማችሁ በአያቶቻችሁ ራስ በአያቶቻችሁ ጭንቅላት የምታስቡ ባዶዎች ናችሁ። ከ100 ዓመት በላይ እናቃችኋለን። እኔ ግን እስከ መቼ የሞኝ ጨዋታ እንደምትጫወቱ አይገባኝም። ለምን ጠቆርክ? እንደኔ አትቀላም? ኢትዮጵያዊ እኮ ቀይ ነው። ለምን ወፈርክ? እንደኔ አትከሳም? ኢትዮጵያዊ እኮ ቀጭን ነው። ለምን ረዘምክ? እንደኔ አታጥርም? ኢትዮጵያዊ እኮ አጭር ነው እያላችሁ መጃጃል። ኢትዮጵያን የራሳችሁን አሮጌ ጥብቆ አታልብሷት። ሰዎች የእናንተ ፖለቲካ መልሱም ሎጂኩም ቀላል ነው። አንተ እኔን ካልሆንክ አንተን ልትሆን አትችልም። ያንተነት መስፈሪያ ሁሌም እኔ ነኝ ነው። እኔ ግን እላችኋለሁ፣ እኔ ሁሌም እኔ ነኝ። አንተ ነህ፣ እሱ ነው። ሁሉም ሰው አማራ ሊሆን አይችልም። በቃ ይሄው ነው፣ ጨረስኩ። ለዛሬ ይብቃኝ። ሰላም ሆንልኝ። ሀዩ ቀናቴ ነኝ ከኖርዌይ።